ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ የተፈጨ ዶሮን ይዤ ነው የመጣሁትኝ። የምንቸት ዶሮ ነው ይዤ የመጣሁት። ለምሳሌ እኛ የምናውቀው ብዙ ጊዜ ምንቸትን የምናውቀው በስጋ ነው። ነገር ግን ዛሬ ደግሞ በተፈጨ ዶሮ ምንቸት እንሰራለን ማለት ነው። የምንቸት ዶሮ ነው የምንሰራው ማለት ነው። ስለዚህ አምሮ መጨረሻ ላይ ይሄንን የመሰለ ውብ ቆንጆ የሚጣፍጥ በጣም ደግሞ ቀላል የሆነ አሰራር ነው። ምክንያቱም በቤታችን ልናገኘው የምንችለው ቀላል አሰራር ነው። በጣም ትወዱታላችሁ። ብዙ ጊዜ ዶሮ ለመመገብ በምንፈልግበት ጊዜ ረጅም ሰዓት ይወስዳል። ነገር ግን ይሄንን አሰራር ደግሞ ከተጠቀምን በጣም በቀላሉ ልንሰራና በቤታችን ልንጠቀም እንችላለን። ቪዲዮውን እስከ መጨረሻ ተመልከቱት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። ሰላም ቤተሰቦቼ፣ ሰላም ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። ይሄው ዛሬ የምንሰራው እንግዲህ በተፈጨ ዶሮ ምን አይነት ቆንጆ በጣም ቀላልና ፈጣን የሆነ አንዳንድ ጊዜ በጣም በሚረፍድብን ሰዓት ቀላል የሆነ የተፈጨ ዶሮ አሰራር ነው የምናየው። ማለት የተፈጨ ልክ እንደ ምንቸት አብሽ አይነት ነገር ነው። እዚህ ጋር ምን ያስፈልገናል ማለት ነው? እዚህ ጋር የተቆላላ ቁሌት ስልስ ያስፈልገናል። ይሄ ስልስ እንግዲህ ቪዲዮ ውስጥ አላስገባሁትኝም። እናንተ ግን የምትፈልጉ ከሆነ መስራት ትችላለሁ። ኮሜንት ሴክሽን ላይ አሳውቁኝ ማለት ነው። ስለዚህ እዚህ ጋር ደግሞ ጨው አለን። ይሄው እኔ እዚህ ጋር ቅመሞችን የተለያየ አይነት ቅመሞችን አንድ ላይ ደባልቄ ነው አንድ ላይ የማደርገው ማለት ነው። ይሄው እዚህ ጋር ደግሞ ዘይታችን አለ። በዋነኝነት የሚያስፈልገን ምን አለ ማለት ነው? የተፈጨ ዶሮ ልክ እንደ ምንቸት ነው የምንሰራው። ነገር ግን በምንድን ነው የምንሰራው? በተፈጨ ዶሮ። በጣም ቆንጆ የሚያምር የሚጣፍጥና በቀላሉ የሚደርስ ነው። አብራችሁኝ ነው። ይኸው እንግዲህ ቤተሰቦቼ ዘይቱን ጨምረናል ማለት ነው። እኔ ብዙ ጊዜ ምግብ ስሰራ ዘይት አላበዛም። ዘይቱን ጨምረናል። ከዛ በኋላ እንግዲህ ያለውን ሂደት አብረን ነኝ። ያው ቤተሰቦቼ እንግዲህ ዘይቱን ጨምረን እንደዚህ ቆንጆ ሆነ እየበሰለልን ነው ያለው። ሲያምር የላችሁ እየበሰለልን ያለው አብራችሁ። ያው ቤተሰቦቼ እየበሰለልን ነው እንግዲህ እስከ መጨረሻ አብራችሁን ሆኑ። በጣም ቆንጆ የሚጣፍጥ ሆኖ እንደሚወጣ በጣም እርግጠኛ ነኝ። እንግዲህ የሚቀጥለውን ደግሞ እናያለን ማለት ነው። ይኸውላችሁ አሁን ይኸው የተፈጨውን ዶሮ ጨምረነዋል ማለት ነው። እንግዲህ ቤተሰቦቼ ይኸው እየበሰለ ነው። ይህ ሲያምር አያችሁት? ይህ ሲያምር በፈጣን የሚደርስ ምንም የማያውቀው በፈጣን የሚደርስ የሚያምር የተፈጨ የዶሮ ምንቸት ማለት ነው። ምንቸት በዶሮ ምንቸት የምናውቀው እንግዲህ በስጋ ነው አይደለ? ደግሞ በዶሮ ደግሞ እንደምንሰራ አብራችን ቆዩ። ይኸው ቤተሰቦቼ እንግዲህ ይኸውና እየበሰለ ነው። በጣም ቆንጆ ሆኖ እየበሰለ ነው። ነገር ግን በደንብ አድርገን ማብሰል ያለብን፣ ምክንያቱም ዶሮና ዶሮ የሆኑ ነገሮች ምንድነው በደንብ መብሰል አለባቸው ማለት ነው። ምክንያቱም በደንብ ካልበሰለ ለጤና ጥሩ አይደለም። ስለዚህ እኔ አሁን ፈጣን አድርጎ እንዲሰራ ያደረገኝ ምንድነው ስልሱን መጀመሪያ ሰርቼ ስለነበረ ነው። እና ቪዲዮውን ከስልሱ ጋር አብሬ ብጨምረው ኖሮ ምንድን ነበር እየረዝም ነበር። እናንተ ደግሞ እንዳይሰለቻችሁ እኔ ምንድነው ማድረገው ማለት ነው ስልሱን ሰርቼ መጥቻለሁ ማለት ነው። ሌላ ቀን ደግሞ ስልሱን ማየት የምትፈልጉ ከሆነ በኮሜንት ሴክሽን ላይ አሳውቁኝ። አብራችሁ ይሄው እዚህ ጋር ምን አድርገናል ማለት ነው? ቅመማችንን ጨምረናል። አሁንም ደግሞ እናበስላለን ማለት ነው። ያው እዚህ ጋር ጨዋችንን እንጨምራለን እና ማስተላለፍ ቤተሰቦቼ ጨውኑን ጨምረናል። ነገር ግን እዚህ ጋር ቅድም ያላስገባሁላችሁ ነገር ምንድነው? እሱ እንቁላል ያስፈልገናል። እንቁላልን ደግሞ በጎን ጥጃለሁኝ። ከዛ በኋላ እንግዲህ አውጥተን ደግሞ እንዴት እንደምናቀርብ አብረን እናያለን። ተከታተሉ። ይሄው ቤተሰቦች እንግዲህ እንቁላሉን ከጎን ተጥዷል ማለት ነው። እንቁላላችንም እየበሰለ ነው። የዶሮ ምንቸት ነው የምንሰራው ያለ ነው። በተፈጨ ዶሮ ምንቸት ነው የምንሰራው ማለት ነው። አብራችሁን ቆዩ። ይሄው ቤተሰቦቼ እንግዲህ
የዶሮ ምንቸታችንን በዚህ መልኩ ጨርሰናል ማለት ነው። እንቁላላችንን ቀቀልን፣ ጨመርን። ይሄ በጣም ትኩስ ነው። ይሄው አይሰማችሁም? ትኩስ የሚያምር ነው። አሁን ደግሞ እስኪ ለገበታ እንዴት እንደምናቀርብ እናየዋለን። አብራችሁን ቆዩ ቤተሰብ። ይሄው እንደዚህ ሆኖ አምሮ ተውቦ እንግዲህ የዶሮ ምንቸታችን ቀርቧል ማለት ነው። ይኸውላችሁ እኔ ለነገሩ ብዙ ምግብ ስሰራ ዘይት ወይም ደግሞ ቅባት አላበዛም። ስለዚህ እዚህ ላይ ደግሞ ቅቤ ካላችሁ ቅቤያችሁን ጣል ማድረግ ትችላላችሁ። እኔ ብዙ ቅቤ እንዳይበዛ ቅባት እንዳይበዛብኝ ስለምፈልግ ነው። ይኸው በእንዲህ አይነት መልኩ የዶሮ ምንቸት ተከሽና ተውባ አምራ አብባ ለእናንተ ይኸው ቀርባለች ማለት ነው። ቤተሰቦቼ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ሰብስክራይብ ስታደርጉ የደውል ምልክቷን መንካታችሁን አትርሱ ማለት ነው። የሚቀጥለውን ቪዲዮ ደግሞ በእውነት ሄዳችሁ ጥሩ የሆነ መልእክታችሁን ስለምታስተላልፉኝ አመሰግናለሁ።